ሰላም የኔ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ይሄንን ቪዲዮ መጣሁ። ለምን መጣሽ? እሺ ነይ ቶሎ በይ። እና ጋይስ ይሄ ቪዲዮ የሚቀርጽላችሁ ማታ 2 ሰዓት ነው። ሱቄን እያስተካከልነው ነውና በጣም ደክሞኛል። ቢገርማችሁ ቤት ገብቼ ታጠብኩኝና ከዛ ትንሽ ሰው ልምሰል ብዬ ኩልና ሊፕ ግሎስ ተቀባው። ግን ስቲል ምን ያህል እንደደከመኝ ከአይኖቼ መረዳት ነግሪኝ ያጅና ነኝ። አይዞሽ ያስነጥሰኝ ነው። እና በጣም ደክሞኛል። የደከመኝ ደግሞ ልጄ ናት። ባይዘው ሃይ በያቸው፣ ሃይ በይ፣ ሰላም በያቸው። እና ጋይስ ስለ ሁኔታው ቆይ ነይ ዝም ብለሽ ቁጭ በይ እሺ ማሬ። ፀጉርሽን ታበኛለሽ። ምራት ቢታት አሳመመችሽ እሷ? እኔ አላሳመመሽም። ኧረ እባክሽ ማርያም መታችሽ? ከፈለች ነው የሚባለው። ኤልሳነሽ ለዛምሽ ችግር የለውም በል። ኧረ ናትና እንዴ ተናድሬ ነገር እስኪ ታመስክሪ በሊፕስቲክ። ኧረ ናትና ሮዝሊና እኔ ደግሞ ታናድደኛለሽ በጣም። በተለይ እኔ ምንም ነገር ጠይቂ ማጣት አልወድም። እማዬ ሳምኳትና ብድሯን የምትመልሰው በምንድን ነው? በመሳም። ወድሻለሁ። እሺ ልነግራቸው ነው በቃ። አንቺ ዝም ብለሽ ተጫወቺ ማሪ። እኔ ልንገራቸው እና ጋይስ እናንተ የመሰላችሁ 80,000 ብር የ6 ወር የ3 ወር ምናምን እያላችሁኝ ነበረ፣ ግን አይደለም። ይሄው በቃ ይሄው እና 80,000 ብር የ3 ወር ምናምን ነው የመሰላችሁ ኦር የ6 ወር። አብዛኛውን ኮሜንት እያየሁት ነበር በጣም ተወደደ ምናምን አላችሁኝ። ግን አሁን እውነቱን ስነግራችሁ አዲስ አበባ ውስጥ በጣም ተወዷል የቤት ኪራይ። በቃ እየሰራችሁ ለቤት ኪራይ በሉት የምትሰጡትና በጣም ውድ ሆኗል። በጣም ከምነግራችሁ በላይ እንደዚህ በጣም ትንሽዬ ቤት 4 የሆነች ቤት 30,000 ብር ምናምን ነው እየተባለ ያለው። እኔ ራሴ 22 የነበረውን ሱቅ የተከራየሁት 27,000 ብር ነበረ። 27,000 ብር ስለነበረ እንግዲህ አሁን ምንድነው ያሰብኩት እዚህ አንድ ፓርቲሽን የከፈልኩትን ቦታ አንድ ለልብስ ቤት መሆን ይችላል። 20 ምናምን እንኳን መከራየት ይችላል ማለት ነው። ፀጉሩ እርጥብ ነው። ወይኔ ጉድ አረጠብሽኝ። ፀጉሩ እርጥብ ነው። እሺ ምንም አይልም አይደለም ንኪው። እሺ እንዴት እርጥብ እንደሆነ ምንም አይደለም። እና እንደዚህ ትንሽዬ እንኳን አራት ይቅርታ በይ እታካ እኔ ኬክ እሺ ሳሚ እዚህ ጋር አንቺ ወድሻለሁ ታውቂያለሽ። ምንድን ነው ምን ሆንሽ? ታዩ ችግር የለም ነይ። ከዚህ ይቅርታ ጋይስ ልጄ ከሌላ ቦታ መታ እየበጠበጠችኝ ነው። ከዛ ለማንኛውም በጣም ውድ ነው አሁን ላይ። በጣም ብዙ ቤቶች አይተናል። ቢገርማችሁ ካሜራ ላይ ራሱ ያላስገባሁላችሁ ብዙ ቤቶች ነበሩና በጣም ውድ ናቸው አብዛኞቹ ቤቶች ማለት ነው። ስለዚህ ከዛ አንፃር ከስፋቱም አንፃር ፓርቲሽን ከፍዬ ኧረ በእናትሽ ማዬ ነው ሰጃት እንዴ አደቀቀችኝ። ላይ ትሄጃለሽ? ምን ሆነሽ ነው? ምን ሆነሽ ነው? ቢምቢው ማዬ አውልቂው፣ ሱሪሽን አውልቂው። ሲጀመር አውልቂው። ነይ ቁሚ እማዬ ነይ ቁሚ። ቆይ የኔ እናት ቁሚ። ኧረ ምን ቦጣሽ? ሲጀመር ምን ቦጣሽ?
ቢምቢው ጭራሽ ቆይ ካሜራ ውስጥ እንዳትገቢ። ቆይ አውልቂ ሱሪሽን ሙሉ ለሙሉ ዘናቲም እንዴ ታያት። እማዬን አትስሚያት። አውልቂው እማዬ ዝም ብላ ልታሽግሽ ነው። አውልቂው ይታባቱ አውልቂ በደንብ እና በጣም ውድ ነው። አሁን ላይ ቤት በጣም ውድ ነው። ብዙ ቦታ አየን ውድ ነው። እና ይሄኛው ቢያንስ ፓርቲሽን አድርጌ አንደኛውን የተወሰነ ብር እንኳን ባከራየው ይጠቅመኛል ብዬ ስላሰብኩኝ ነው እዚህ ቤት ላይ የወሰንኩትና ምናልባት አብዛኞቻችሁ እንግዲህ ከወጣችሁ ኦር ደግሞ ቆይታችኋል ወይ ደግሞ እንደዚህ አይነት ነገር አልሰማችሁም። አንጭላከትሽ ፈንደቅሽ ማሽ እስኪ የቱ ጋር ነው? እዚች ጋር እኔ ወይ ቢምቢ በላሽ እኔ ጣፋጭ እኔን ብለህ ታርገኝ እና በጣም ውድ ነው አብዛኛው ነገር እና ለዛ ነው። ኤኒዌይስ የአንድ ወር አሳመኛቸዋለሁ። እሺ ብለውኛል። እግዚአብሔር የተመሰገነና የከበረ ይሁን። ከፍያለሁኝ ኦርዲኛ ማከፋፈሉን እቃ መግዛቱን ምናምን ጀምረናል። ኔክስት ቪዲዮ ዛሬ ክላስ ስለነበረኝ ስላልተመቸኝ ነው ያለቀኩላችሁ። ነገ ክላስ ከሌለኝ ነገ ለቅላችኋለሁ። ነገ ክላስ ካለኝ ግን ሰኞ አሪፍ ቪዲዮ ጠብቁ ማለት ነው፣ ለቅላችኋለሁ። በሚገርማችሁ ሁኔታ አሪፍ እየሄደ ነው። እኔ ራሴ አላመንኩም። በቃ ላይክ አውትፑቱን ስታዩት በጣም ነው የምትደመሙት። እና እድሜ ለጓደኞቼ በጣም ሰፖርት እያደረጉኝ ነው። ስፔሻሊ እኔ ስም ብጠቅስ ኧረ ተይ ሮዝሊና፣ ኧረ ተይ እባክሽ፣ ኧረ ተይ እንደው በጉልበትሽ አምላክ። እኔ እኮ ደክሞኝ ነው የምመጣው። ቤት የማርያም እሺ፣ ልቀባሽ ጋይስ። ቆይ ነይ ወደ እኔና ልቀባሽ ላሳያቸው። ነይ ጋር ነይ ልጄን ተቀቢ ችግር የለም እማዬ ካየሽ እማዬ ከዛ እንዴ በእነዚህ በው እስኪ እንደዚህ በይ። ወይኔ ከዛ ብቻ አባከነችው። ምን አይነት ናት? አሳየኝ እስኪ። መስታወት እያሳየችኝ እስኪ አሳየኝ። ኦኬ ቴንክ ዩ ቤቢ። ከዛ በጣም ይቅርታሽ እግዚአብሔርን በጣም ኢንተራፕት እያደረገችኝ ስለሆነ ኤኖይስ ቶሎ ብዬ ልጨርሰው። በቃ ነገ ወይ ከነገ ወዲያ ቪዲዮ ለቃለሁኝ። አሁን አልጠፋሁም፣ እየሰራሁ ነው እና ተፈቅዶልናል። የአንድ ወሩን ልላችሁ ነው። የአንድ ወር 80 ሺህ ብር ከፍለናል። ወይኔ ጉዴ! እንግዲህ እግዚአብሔር ነው የሚያውቀው። ማለት ያው ሚካኤልን አምኜ ነው የምገባው። ከዛ ሚካኤል ራሱ ነው የሚያውቀው እና በጣም ሌላ የምስጋና ቪዲዮ ባይዘው ማለት ነው ሙሉ ቤቱን ከጨረሰን በኋላ ምሰራ ይሆናል። ግን ቴንክ ዩ ሶ ማች ራሳችሁን ታውቃላችሁ። መቼም ሰምባዲ ብል አይ ዶንት ኖ ምናልባት ሜንሽን መደረግ ላይ ፈልጉ ስለሚችሉ ነው እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። ስለዚህ ጋይስ አሁን ይሄንን በፖስተው ይላችሁ። ባይ ነይ ቻው ባያቸው። ቻው ባያቸው።